በሕይወታችን ለሚያጋጥሙን ያልጠበቅናቸው የሕይወት ክስተቶች፣ ለሕይወት ሁኔታዎች እንዴት እንዘጋጅ በሚል ወሳኝ የሕይወት ጥያቄ የሚገራርሙ ሐሳቦች ተነስተዋል። አብራችሁን ሆኑ። በሕይወት ስንኖር የተለያዩ አጋጣሚዎችን እናስተናግዳለን። አንዳንዴም ያልጠበቅናቸው ሁኔታዎች ይገጥሙናል። አንዳንዴ ሊገመት የማይችል ሁኔታ ይፈጠራል። ገመት የማይችል የሁኔታ መለዋወጥ ይታያል። ተነበይ የማይችል የሰዎች ባህሪ መቀያየር ይታያል። ሊጠበቅ የማይችል የገበያ ዋጋ መጨመር ይታያል። ሊጠበቅ የማይችል ይህ የሕይወት ውስብስብነት የሚያስደነግጥ ሁኔታ ውስጥ መግባት የመሳሰሉ ሁኔታዎች ከሕይወት መንገዳችን እንቅፋት፣ ችግር እንዳይጠፋ ያደርጋሉ። እንደዚህ ያሉ ሁኔታዎች ያንን የጀመርነውን ነገር ከጀመርን በኋላ ላለመቀጠል ወደ ፍጻሜ ሳንደርስ እንድናቆም ለውጤት እንዳንበቃ ሊያደርጉን ይችላሉ። እንዲህ ያሉ የጀመርነውን ነገር ፍጻሜ እንዳናደርስ የሚያደርጉ እንቅፋቶችን መከላከል የምንችለው አንደኛው እያንዳንዶችን እንቅፋቶች ቀድመን ያንን ሥራ ስንጀምር ሊደርሱ የሚችሉትን እንቅፋቶች በመለየት እነዚያን እንቅፋቶች፣ ችግሮች ቢመጡ ምንድነው ማድረግ የምችለው? እንዴት ልፈታቸው እችላለሁ? ምን የአማራጭ መንገዶች አሉ? ችግሩ ቢፈጠር ከመደንገጥ ይልቅ ወደ መፍትሄ እንዴት መግባት እችላለሁ እያለ መዘጋጀት መቻል አለን። ሁለተኛው አንዳንድ እንቅፋቶች አቀድንም አላቀድንም ከመምጣት ወደ ኋላ ይሉንና እነዛን ችግሮች፣ እነዛን እንቅፋቶች ቢመጡ እንዴት ልንፈታቸው እንችላለን? ካልፈታናቸው ምንድነው የሚፈጥሩብን? በምን መልኩ እንድንፋቸው? የትኛው የመፍትሄ ሐሳብ አሪፍ የውጤት ያመጣል እያለ በመጠየቅ ወሳኝ ውሳኔዎችን በትኩረት በማስተዋል በመረዳት ወደ አስፈላጊ መፍትሄ መሄድ መቻል አለን። አንድ ችግር አጋጠመን ማለት ነገሩ አበቃለት ማለት አይደለም። ስለሆነ ስለዛ ጉዳይ ቆም ብለን እንድናስብ ራሳችን እንድንጠይቅ ነው የሚያደርገው። ያ ችግር ለምን ተፈጠረ? ምን ጉዳይ በጥንቃቄ ባለማድረጋችን ነው ያ ችግር ሊፈጠር የቻለው? ያ ችግር ደግሞ እንዳይከሰት ምንድን እናድርግ? ምን ነገሮችን ፕሮፐርሊ ማኔጅ ስላላደረግን ነው ያ ችግር የተከሰተ እያለ የማያዳግም ምላሽ፣ የመፍትሄ ሐሳብ በተፈጠረው ችግር መስጠት መቻል አለብን። በሕይወት ስንኖር የተለያዩ ሁኔታዎችን ሕይወታችን ከመሠረቱ ሊፈትኑት ይችላሉ። እነዛን ፈተናዎች ደግሞ በጥንቃቄ ችግሩን በማስተዋል ችግሩን በመረዳት ተገቢውን መልስ በመስጠት ማለፍ መቻል ከኛ የሚጠበቅ ኃላፊነት ነው። ስለዚህ አንድን ነገር ለመጀመር እቅድ ስናወጣ በእቅዳችን ውስጥ ለድንገተኛ ሳንጠብቃቸው ለሚያጋጥሙ እንቅፋቶች የሚሆን የመፍትሄ እቅድ ማውጣት አይቀሬ ጉዳይ ነው። ካሉት አማራጭ የትኛው አማራጭ ለችግሩ ትክክለኛ መፍትሄ ነው ብለን ማስተዋል፣ መለየት፣ መተግበር መቻል አለብን። ችግር ሲያጋጥም ችግሩን በደንብ በማስተዋል በመለየት ለችግሩ ያሉትን አማራጮች ሁሉ በመለየት የተሻለ መፍትሄ ውሳኔ በመወሰን ወደ ተግባር ከገባን በኋላ ወደ ዓላማችን ወደ ስራችን በመመለስ ትኩረታችንን ችግሩ ላይ ሳይሆን ስራችን ላይ ማድረግ መቻል አለብን። ለሕይወት አስፈላጊ የሆኑ ትምህርቶችን ለማግኘት ቻናሉን ሰብስክራይብ፣ ላይክ፣ ሸር ያድርጉ። መልካም ጊዜ